የምንቃወማቸው በምክንያት ነው። ቤዛ አይደለችም ስላሉ ብቻም አይደለም፣ ወይም በዘር ምክንያት አይደለም። በሚከተሉት ነጥቦች አጥብቆ መቃወም ግድ ይላል። አንደኛ፣ ክርስቶስን ማዕከል ያደረጉ መዝሙሮች መዘመራቸው የቤተ ክርስቲያን ትንሣኤ ነው ሲሉ ቤተ ክርስቲያን ድቀት ውስጥ ነበረች ወይ የሚል ጥያቄ ያስነሳል። ልብ በሉ፣ ክርስቶስን ማዕከል ያደረጉ መዝሙሮች መዘመራቸው የቤተ ክርስቲያን ትንሣኤ ነው ሲሉ እነዚህ አባት ቤተ ክርስቲያን ድቀት ውስጥ ነበረች ወይ ያስብላል። ስለ ክርስቶስ የሚዘመረው በፍኖተ ጽድቅ አዳራሽ ብቻ ነው ወይ? ጥያቄ። ቤተ ክርስቲያን ስለ ክርስቶስ መዘመር የጀመረችው ከፍኖተ ጽድቅ ተምራ ነው ወይ? ስለ ኢየሱስ ክርስቶስ የኃጢአት ማስተስሪያ መሆኑ ሲነገር ችግር የምታመጣው ኦርቶዶክስ ተዋሕዶ ናትን? አስተሳሰባችንን መቀየር አለብን ሲሉ ምን አይነት አስተሳሰብ ነው የሚቀየረው? ከፈረስ ጉልበት በላይ ኦርቶዶክስ ገፊ ናት ወይም ቤቱ ገፊ ነው የሚል ጥያቄ ያመጣል። ሶስተኛው ፈያታዊ ዘየማንን ማን አስተማረው? ተረቱንና ድርሰቱን ተውት ሲሉም ተደምጠዋል። በሚገርም ሁኔታ በዚህ ንግግራቸው ተረትና ድርሰት የተባለው የቅዱስ ያሬድ ዜማ ነው። ይህም ፈያታዊ ስምዖን መኑ መሐረከ ወመኑ ነገረከ ተአምር ዘንተ ነቢያተ፣ ከፀሐይ ተማርኩኝ የሚለው እሳቸው እንደሚሉት የሚያደርጉትን አያውቁምና ይቅር በላቸው ሲል ሰምቶ ነው እንጂ ያሬድ እንደሚለው አይደለም ሲሉም ተደምጠዋል።